ሰላም ጤና ይስጥልን ቻናላችን ቤተሰቦች ዛሬ አንድ የሚያስደንቅ እና ዶላር የምታገኙበትን የቴሌግራም ቦት ይዤላችሁ መጥቻለሁ። ከእናንተ የሚጠበቁ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ነው እና ይሄኛውንም ቪዲዮ ላይክ በማድረግ ለሌሎቹ ጠቃሚ ቪዲዮ ስለሆነ ሼር በማድረግ እንድትጀምሩ ጠይቃችኋለሁ። ቀጥታ ዳይ ወደ ቪዲዮ ዛሬ ማሳያችሁ ቀጥታ ወደ ቴሌግራም ትገባላችሁ። መጀመሪያ ወደ ቴሌግራም ከገባችሁ በኋላ ቴሌግራም ላይ ቦቱ ላኪ ጄምስ ነው የሚባለው ማለት ነው። ላኪ ጄምስ ነው የሚባለው። ከዛ እዚህ ጋር ቦቱን ስታርት የሚለውን ተነኩታላችሁ ማለት ነው። ስታርት የሚለውን ከነካችሁት በኋላ ቦቱ እንደዚህ ይመጣል ማለት ነው። ቦቱ የምትወለውን እና እኔ መጀመሪያ ወደ $1 አካባቢ ደርሶልኝ ነበርና ሚኒመም እዚህ ጋር መውጣት የሚቻለው $1 ስለሆነ $1ን አውጥቻለሁ ማለት ነው። አሁን አንድ ስፒን አለችኝ እዚህ ጋር የሆነ አንድ ስፒን ሆነ ይኸው ቆጠረልኝ ማለት ነው። አሁን አንድ ስፒን ሰጥቶኛል። አሁን $0.272 አለኝ። ማውጣት የሚችለው ስንት ስደርስ ነው? ወደ $1 ስደርስ ነው ማለት ነው። የሆነ $1 ሲደርስ ማውጣት ትችላላችሁ ማለት ነው። እንዴት ነው የምናወጣው የሚለውን እነግራችኋለሁ እነዚህ ስቴፖችን ከነገርኩኝ በኋላ ማለት ነው። እዚህ ጋር እንዴት ነው ብር ወይም ዶላር መሰብሰብ የሚቻለው የሚለውን ሳሳያችሁ መጀመሪያው ሰውን ኢንቫይት ማድረግ ነው። ሰውን ኢንቫይት ማድረግ ከደበራችሁ ወይም የማይመቻችሁ ከሆነ እዚህ ጋር ዴሊ ቼኪን ወደሚለው እየገባችሁ በየዕለቱ ቼኪን እያደረጋችሁ ይሄኛው እየተደመረ አጠቃላይ 1000 እና ከዛ በላይ ከሆነ 1000 ከሆነ አንድ ስፒን ይሰጣችኋል ማለት ነው። የሆነ እኔ አሁን ለምሳሌ 1130 ነበረኝ። 1000 ማለት አጠቃላይ አንድ ስፒን ስለሆነ አንድ ስፒን ሰጥቶኛል ማለት ነው። ከዛ ቼኪን ስላረኩኝ የዛሬውን ቼክ አረጋለሁ። ከዛ ቀጥላለሁ መመለስ ነው። በየዕለቱ እየገባን ቼኪን የሚለውን በአንደኛው ቀን በሁለተኛው ቀን በሶስተኛው ቀን ምናምን በየዕለቱ እየገባን ቼኪን በማድረግ ፖይንቶችን መሰብሰብ ነው ማለት ነው። እነዚህ ፖይንቶቹ እዚህ ጋር ያሉት ተጠራቅመው አጠቃላይ ተሰብስበው 1000 ሲሆኑ አንድ ስፒን ይሰጣችኋል እንዳልኩኝ ቅድም። ከዛ እዚህ ጋር የዛሬውን ቼኪን ከጨረስኩ በኋላ እመለሳለሁ። ነገውም እንደዛ ነው ማድረገው ማለት ነው። ከፈለኩኝ አሁን ይኸው ቅድም እንዳልኩ ዴሊ ቼኪን ውስጥ ገብቼ ቼክ አድርጌ 1000 ስላደረስኩኝ ስንት ስፒን ሰጥቶኛል? 1000 ስፒን ሰጥቶኛል አሁንም። ስለዚህ ስፒን አረጋታለሁ ትንሽ ስፒን ሰጥቶኛል ይሄኛው ማለት ነው። 0.322 ዩኤስዲቲ ያለኝ አሁን ለማውጣት ስንት ነው የሚቀረኝ? 0.68 ዩኤስዲቲ ወይም ዶላር ነው የሚቀረኝ ማለት ነው። $1 ለማውጣት ይሄ ሲስተም ላይ እንዴት ነው ትረስት የሚኖረን መተማመን የሚኖረን እንዴት ነው? ከሰራን በኋላ መጨረሻ ላይ ፌክ ቢሆንብንስ ምናምን የሚሉ ነገሮች ሊነሱ ይችላሉ። የእውነቴን ነው የምነግራችሁ። እዚህ ቦት ላይ እኔ ወደ $3 ነው አጠቃላይ ብዙም አልቆየውም ወደ $3 አውጥቻለሁ ማለት ነው። ከእናንተ የሚጠበቀው ግን በፔሸንት ወይም በትዕግስት እየገባችሁ መስራት ነው። ዴሊ ቼኪን ማድረግ ነው። በቻላችሁት ልክ ደግሞ ለሰው ኢንቫይት ማድረግ ነው ማለት ነው። ከዛ እንዴት ነው ገንዘቡን የምናወጣው? በምን አይነት ኦፕሽን ነው ገንዘቡን የምናወጣው ካላችሁት እዚህ ጋር ገንዘቡን ማውጣት የምትችሉት አንደኛ በቴሌግራም ዋሌት ነው ማለት ነው። ይሄ ለምሳሌ ላሳያችሁ። እኔ ይኸውና ባለፈው ዊዝድሮው አዝዤ ነበር ማለት ነው። ይኸው ዊዝድሮው አዝዤ ነበር እና ደርሶልኛል። ዊዝድሮው አዝዤ $1 ደርሶልኛል ማለት ነው። ይኸው እሺ ላሳያችሁ። $1 አድርሼ ነበር። ከዛ ዊዝድሮው አዘዝኩ። እሺ ይኸውና እዚህ ጋር ባለፈው የላኩት ነበር ከላኪ ጄምስ ይኸውና $1 አድርሼ ከዛ $1 ካደረስኩ በኋላ
ማድረግ ያለብኝ ነገር ይኸው ነው። ስክሪንሹት አድርጌ ፎቶዎችን ለነሱ መላክ ነውና እንደዛም ልኬላቸው ነበርና ከላኩ በኋላ ምንድነው የሚያደርጉት? እነዚህ ነገሮች ትክክል መሆናቸውን ፎቶ ውስጥ ገብቶ ቼክ ካደረጉት በኋላ በ7 ቀናት ውስጥ ሁሉንም ነገር ቼክ ካደረጉት በኋላ ዶላሩን ይለቁልኛል ማለት ነው። ሶ አንዳንድ ጊዜ ቴሌግራም ዋሌት የሚያስቸግር ከሆነ ቬሪፋይ ያልሆነ ከሆነ ምንድነው የሚያደርጉት? ሌላ አይነት ኦፕሽን ይሰጧችኋል ማለት ነው። አንዳንድ ጊዜ ይኸውና ቶም ዋሌት ለምሳሌ የተለያየ በባይናንስ ሊሆን ይችላል በቴሌግራም ዋሌት ሊሆን ይችላል በቶም ኪፐር በተለያዩ ኦፕሽኖች መውጣት ይቻላል። ቶን ዋሌትን በመጠቀም ማለት ነው። እኔ ምን አደረኩኝ? የቴሌግራም ዋሌቴ ላይ ስላስቸገሩኝ የሆነ ላኪ ጄምስ ልኮልኝ ነበር እና ይሄኛውን አድሬሴን የቴሌግራም ዋሌት ቬሪፋይ ያደረኩበትን የቴሌግራም ዋሌቴን ኮፒ አድርጌ እዚህ ጋር መጣሁትና ፔስት አደረኩት ማለት ላሳያችሁ የገባልኝ ዶላሩ የቱ ጋር ነው የገባው የሚለውን ላሳያችሁ እስኪ ይህ ቴሌግራም ፕላስ ነው። ቴሌግራም ኖርማል ቴሌግራም ላይ እንሄድና ይኸው ዋሌት የሚለውን ቼክ እናደርገዋለን ማለት ነው። አሁን ዋሌት ውስጥ ገብቼ ማሳያችሁ ዶላሩ ባለፈው ሳምንት ነው የገባልኝ። ሁለት ነበር በሁለት አካውንት ነበር ያዘዝኩት ማለት ነው። እናንተ ደግሞ በተቻላችሁት ልክ በማልቲ አካውንት አትሊስት ከ3 ከ5 በላይ በሆነ አካውንት ብትጫወቱ ሞር ተጠቃሚ ትሆናላችሁ ማለት ነው። በጣም ይሄ ፔሸንት የሚጠይቅ ዶላሩን ይሰጡታል ትክክለኛ የሆነ ስራ ነው ግን ዶላሩን ደግሞ ቶሎ አታገኙትም። ምክንያቱም ሪል የሆነ ስራ ስለሚሰሩ ቶሎ ብላችሁ ዶላሩን የማግኘት እንትን የላችሁም። $1 ለማግኘት በጣም ነው የሚያስለፋችሁ ያቆያችኋል ማለት ነው። እና ትዕግስት ይፈልጋል። ሶ እዚህ ጋር የሆነ እሺ ላሳያችሁ ዋሌት ቴሌግራም ዋሌት ሰርች እያደረኩኝ ይኸውና ዋሌት ይኸው እንዳልኩኝ ይኸው ነው። ይኸው $1 ገብቶልኛል ማለት ነው። ባለፈው ነበር ያዘዝኩት ይኸው $1 ገብቶልኛል። አንዳንድ ሁለት ነበር ያዘዝኩት አፕሪል 18 እና አፕሪል 18 ነው ሁለቱም የገባልኝ $2 ማለት ነው። አጠቃላይ እና በእንደዚህ አይነት መልኩ አጠቃላይ ዶላሩን ማውጣት ይቻላል። ከዛ ደግሞ ሌላው ነገር ምንድነው? ይሄኛውን ቮት ማግኘት የምትፈልጉ ቀጥታ እኔን ማናገር ትችላላችሁ። በዚህ መስመር ማለት ነው። ይሄኛውን ቻናል ጆይን በማድረግ ይሄኛውን ቻናሉን ሼር ላድርግላችሁ እስኪ እዚህ ቻናል ውስጥ ጆይን በማድረግ በዚህኛው ዩዘር በዚህኛው ቮት ልታናግሩኝ ትችላላችሁ። መጀመሪያ ቻናሉን ጆይን አድርጉት። ይህን ቻናል ጆይን ካደረጋችሁት በኋላ ልታናግሩኝ ትችላላችሁ እና ስራው ቀላል ነገር ነው። የዛሬው ይሄን ይመስላል። አመሰግናለሁ። አዲስ የሆናችሁ ቪዲዮውን ለሌሎቹ ሼር በማድረግ ኮፒ ሊንክ በማድረግ እና አዲስ የሆናችሁ ፎሎ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ይሄ ጠቃሚ ቪዲዮ ነው። ሼር አድርጉት ለሌሎቹ ቁም ነገር ያለው ከቀልድ ይልቅ ይሄ ቁም ነገር ያለው ቪዲዮ ስለሆነ ለሌሎቹ ሼር እንድታደርጉ በትህትና እጠይቃችኋለሁ። በቃ ሌላ ጥያቄ ነገር ካለባችሁ በኢንቦክስ መጠየቅ ትችላላችሁ። አመሰግናለሁ